English danga oromo irrajate mormashakati. Sagalee jiru. Danga oromo irrajate mormashakati. English. Hello. English. Isin nalagaa jirtan sa? Maatiin mirqaana keessa jirti. Maakii si waamaara jedhan. Yaa intinaan tirelij bannaatish. Xiqqoo jalatti sanin muudii qabanna jedh ati fata jetta. Koppii linki godhaa fi amma dabana jedhee. Amma jiraame ishii sagaleen koo rakkoon qabu jedh amma ni jiraame. Eko wanna godha malal makisha an mana banadhe jarati ragatu eda yo dufati mana banadhe ta jed asmatti ko ragat gone devna isame na wan bannatish me isame se abo an tiktok ya kuchisu demda wallahi namni takiti wan kan godu lal ko pidi kuma digda mana to sigo sisa ay mani namni na fingal okay akam marti sani miti akam ni beita uguran ne bejraje Gift okay. Jalan beri. Kan bantu remana lamata. Mira fi senetin dema jira bete san mafi. Rakko mi ta ta ragat gonati. Ragati. Warat. La kadis. Ni ta ni la wallahi. La. Sama basi to barbadis. La man magi bare. Ki sa ku ci sani bar ndagi. Wallahi je. Wallahi video da ka dubbate ku ci sani. Kiyya bar guyyaa lama irra buranii gaafa jalqaba kobiliinki kuma dubbadhu wallahi ni dubbanna rakkoo miti no waan baay'ee illee miti beektaa mee bidu annaa reefu dubbadhu siin jiru bariisanii dubbuu takka baati dubbadhu boonsaa wallaggaa nagalchadhaara jedhu ayyee gastii cufeen jira ni harkisa yoo bikka harkisan qabaati ni qabani ni harkisa gastiin hin beeknitu ke wanta bonsa isaan ture farka qabana fakkaate bonsa wallaggaa ende yeon ke qamam አንድ ለእናቶች ለሰራቱ እጻምላ ለባዴ ቦላ ካከና ከና ኤላ አካውንት ይሳከነቲ ነማፍከን ነቤ ሉጋቱ አካውንት ይሳናፍ ከዲያ መሰለ አካውንት ነው መሰለኝ ወሌ ኦሮሞ ሀርከት ዳብተኛ ፍጠቱ ሲረን ገደናስ ነጠላ ዜማ ከነት ቆም በጀና ቆይ መርቁት የደኩማኑ ምርቃት ላይ ልጅ አንድ ነገር ላሰማችሁ በፊት አምጥስ ወሌ ኦሮሞቲ ማበቴ ኪና صلاة الفجر ترى تبني بلبل داري نقدر تمال جداري نقدر تنبيتا لا دبرنا وين شربوا طاطات كفجر صلاة بفيت متى أورومون سلمنو مالتنا لا دبرنا وين شربوا دو ويسدان بريكنا كنو يدن أورومون يسدان بريكنا كنو لا دبرنا وين شربوا دو سالة كنو تبلان كمالين ما Mudia ya tay ko ni story ya ko to akanya ande la jam lombo chambali lich
እሱ ራሱ ከብት በሬ ከሰው ይፈልጋል። አገኘው ተሻገር የትም ላይ ሻገር አገኘው ተሻገር የትም ላይ ሻገር ጦርነት ቀስቅሶ ገብቷል አሉ ሸገር ጦርነት ቀስቅሶ ገብቷል አሉ ሸገር አገኘው ተሻገር ይወጣታል ካገር ይወጣታል ካገር ይወጣታል ካገር ወልቃይት ጠገዴ ሰሜን አርማጭሆ ወልቃይት ጠገዴ ሰሜን አርማጭሆ የሆነውን እንጃ ሰሊጥ እየሸጠ ይገዛል ጠመንጃ ሰሊጥ እየሸጠ ይገዛል ጠመንጃ መዋጋቱን እንጃ መዋጋቱን እንጃ መዋጋቱን እንጃ ጎራ ረጎራ 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 ኦሮሞ ነው ተራራው ኦሮሞ ነው ተራራው አማራ ቆምጭዬ ስል ደስ ይለኛል አማራ ቆምጭዬ ስል ደስ ይለኛል እንዳንተ ያለ እንስሳ ወዴት ይገኛል እንዳንተ ያለ ከብት ወዴት ይገኛል አማራ ወዴትም አይገኝም ከጎንደር ይገኛል። ስማ እዛም ቆይ አንድ ነገር ላሳየ። ዛሬ ሸቃሊቶችን ሰብስበው እኔን ልከሱኝ ማለት ነው። ቆይ የሆነች የቴሌግራም ግሩፓቸውን ላሳይሽ። ጻፉ እንጂ ትንሽ አልተማቆይ ያለ ነው ላይ ስላለ ስለሆነ ያለው አለመቸው ብሎ ይሆናል እና እሱን በቴክስት ጠይቀው ያውቅ ይሆናል። እሱን ይሄ ልጅ ምኖርበት ና አናውቅም። ይሄ ልጅ ምኖርበትን አያውቅም። የአማራ ሸቃሊቶች ሊከሱኝ ነው። የመዳም ቅመሞች የኔ መኖሪያ እየፈለጉ ነው። የአማራ ሸቃሊቶች እየፈለጉኝ ነው። አድራሻ እነግራቸዋለሁ። እኔ ሪፖርት እያደረገች ነው። በተቻላት አይዞሽ አይዞሽ ገለቴ ባይዘወይ ትንሽ አንድ ደቂቃ ስጡኝ። ያው የነስሪ አኑሌን ቲክቶክ እናቃጥላለን ብሎ የአማራ ሸቃሊቶች ካሉበት ቦታ ተደራጅተው አድራሻዬንም ጭምር እየፈለጉ ነው። በአክብሮት አድራሻዬን ስለጠየቃችሁን የምኖረው ዱባይ ሀገር ነው። በማንኛውም ሰዓት ልታገኙን ትችላላችሁ። ቆምጮች እየፈታ ብዬ ዱባይ ውስጥ ደረቴ ገብቼ ነው የምኖረው። እንዲው ሰው ማለት የሰው ህይወት ማጥፋት እንዲው ባህላችሁ ስለሆነ እንዲው ያማራነት ይከጀ ወረምበኛለው ከእንግዲህ ወደ ቆኛለው አፋላችሁ ብሉና እኔ ወደ ቆኛው ደግሞ እንዲው ከእናንተ ጋር የሰው አንገት እያረዳችሁ የሙተደፍነውስ እየጠባችሁ እንዲው እንዴ ከእናንተ ጋር ማለው የሰው አንገታቸው ስማ አሁን የሰው ቲክቶክ እናቃጥላለን ብላችሁ ሸቃሊቶችን ከሽቀላ ስራ አታስፈታችሁ። ለመናገር ከሆነ የመዳም ቅመሞች የሰው ቲክቶክ ሪፖርት እናደርጋለን ብለው እንደውም ለምንድን ነው እኔ በጣም የገረመኝ ነገር እኮ አይ ሙዲ ቀበቹን ጋር ማለት ቤታ ጀሪ ከራከተና አረኒ በሌ ስማ እሳም ሙዲ ቀበቹ ጅራ ኦሮሞ ሙዲ ቀበቹ ስኒ ቤት እትዲስ ማቂ ማብራሪያ ከነዚህ ቆያማ አመጥቆ ሙዲ ከነገሰን ባትና አፋታ ጀነጀድ እና ሰሞን በጣም የኔ ፎሎ እየጨመረ መጣ። ታውቃለህ በአንድ ሳምንት ውስጥ ወደ 10 ሺህ ጨመርኩኝ። ከዛ ከየት ነው ይሄ ፎሎ የሚመጣ? ቆይ ከሰማይ ነው የምዘንበው ወይ የኦሮሞ ምርቃት ነው ብዬ ቼክ አደርገው ለካ የአማራ ሸቃሊቶች እንዳለ ወደ አንተ ጎርፏል።
ፋኖ ፋኒ ሁሉ ለከይኔ ቤተሰብስበው ፎሎ እያደረጉኝ ነው ሪፖርት ዶሌናስ ከሰጅተን አካ ወኖ ዳና ከጀላይ ቾፍሲፍኔ ማኪታፍ ታፕ ጎዳ ኮልፉ ቆፋሚ ኮፒ ሊንክ ጎዳ ወመተከን ጎዳን ወላሂ ሰኒፍ ጉቡ እንደንዳድ ምንም አያመጡም ወመተከን ለብዱ እንደንዳድ ቤታ ቪዲዮ ተከደለገቴን ቤኩ ገሩ ገራጀ በእንማ ኢሳኒ ከኑፍሰቱ ቪዲዮ መተከደለገናፍ አውቶ የምናንጎሽ ጉባን ይበርካ ይሳቱ ጀላድም አማ ኢንኩበቴሞ ኖ የሮም ራሳፊ በሶንቴን ፐርማነንትሊ ኢሜል ጋር ኦልሞስት ገራ ኩመዲ ደመጌቱ አራና ማኪሲ ድረበናት እንኩመ ደማ ሰየሮ ገባባ ከሰ ሲዲ ብስና አለ ቪዲዮ ደረገሲ ኖ ወላሂ ቪዲዮ ቀርጬ ምልክልህ ሲዲ ማላከቴ ቤት አነስሪ አንፎሎ ኩመ ተቆጣና ለኪ የማተገኝስናል ወነ ብራምበር ባዱጋ እዚነፍ አራና ሳድጋለኝ ጉድስ ነው በርባደ ቲክቶክ በኔ ቆልጆ በስኔ ካነሲ ገነጀ የራሱ ችግር የለውም ምቀኛ እንደዚህ ነው እኔ በጣም የሚገርሙኝ እነዚህ ሰዎች ማለት ነው የሰው ስጋ ይበላሉ የሰው አንገት ያርዳሉ የሰው ንብረት ይዘርፋሉ የሰው ሬሳ ሰርቆ ፖለቲካ ይሰሩበታል ያው ፖለቲካው እንኳን በአግባቡ አይችሉም እዚህ ላይ መጥቶ ለለቅሶ ብቻ በቃ የሰው ፎቶ ይጠቀማሉ በጣም የሚገርመኝ ነገር ቢኖር እነዚህ ሰዎች ቆይ ምንድናቸው ምን አይነት ፍጥረት ናቸው ማላከቴ ቤታ በጣም እኔ ከሚገርሙኝ ነገሮቻቸው ውስጥ ለምሳሌ የሰርግ ዘፈናቸውን ብትወስድ እኔ ጥንብ ነው ከሰማይ አሞራው ከሰማይ ሳይሽዋለ ይላል ለሌሳት ይጁዳ አሞራ ከሰማይ ጥንብ ነው እንደዚህ አይነት ዘፈን የሚያወጣ ህዝብ ነው አሞራው ከሰማይ ሳይሽዋለ ሲኛል አሞራ ከሰማይ የሚያው ጥንብ ነው ምግቡን ነው የሚያው ልጅቷ ጥንብ ነች ማለት ነው ከእንደዚህ አይነት ማህበረሰብ ጋር እንዴት ነው የምትስማማው እንዴት ነው የምትግባባው ኧረ አሞራ ራሳቸው አሞራ ለገዳይ ለሞች በኩል ለሚያሸበችው አሞራ ከሰማይ ሳይሆን ሲኛ አሞራ ከሰማይ ሳይሆን አዋይ አንድ ልጅ ነው በጣም የማውቀው ልጅ እዛ ስዑዲ ነው የሚኖረው ማንፋኖ ነው የሚባለው 2 ዓመት ሙሉ ሲፎክር ነበር ቄሮን እናጠፋለን ኦነግን እናደርጋለን እንደዚህ እናውጣለን እንደዚህ እናስገባለን ስል ነበር ዛሬ ሳይሆን ደግሞ ወይኔ ይላል ምንድነው በመርፌ ነው ዱቄቱን ተወግቶ ነው ወይ በብላ ምናምን ብዬዛዩ ቤተሰቦችን እታረዱ ነው ያው 2 ሰዓት አይደለም እኮ 2 ዓመት ብሎ ሲፎክር ነበር አሁን ደግሞ መጥተው ዋይ ሲሉ ቂጥም የተወጋ ሰው ራሱ እንደዛቸው አይ እኔ ማላከቴ ቤት በደረቅ መርፌ የተወጋ ነው ማገራጀ ያርገኝ ይረገሩ ነመካከ ኢሳኔ አርገኝ በቁጡ ባድመች ለማሚት ይበር ሰው አይደለም እኮ በጣም ይገርማል ካከ ኢሳኔ ከን አርገኝ በቁ ጅሩ ዋይ ሰው እኮ ባይዘወይ ገለማ ዱፈኒ ሱቢ ዱፈኒ ወረሞ ስለ ደስ ይለኛል ወረሞ ስለ ደስ ይለኛል አንደ ደግ ኮደት ይገኛል እንደ አንተ ያለ ደግ ኮደት ይገኛል እሺ ከወሰዱ በኋላ ጨማምሮ ይስጥ እንዲሁ በምድርም በሰማይ አሜነቱን ሲያል አሜን ቀጣይ ዓመት ምትመጣ ከሆነ ከጎንደር ምን ይዘልን ትመጣለህ የሆነ ነገር ይዘህ ምን ትመጣለህ ለነገሩ ምን አለና ነው ምን ይዘህ የምትመጣው አይ ቆምጪዬ አይ ዘወራዴ እሺ
نمو إنساني بيها ማኪ ትርገጣቸው ቆይ ማኪ ወደ ነገር ትበል ማኪ የለ ምን የምለው ነው እነዚህ ገዳዮች እነዚህ ማለት ኦሮሞ ላይ ሙድ የሚይዙ ሰዎች ናቸው አሞራው ከሳይቷል ወርንጀ አሞራው ከሰማይ ሳይቷል ጥምብ እኮ ነው አሞራ ከሰማይ የሚያው ጥምብ ነው አራጌ እዚህ ኢላ ጉበራ ወና አጃኛ ተይሳ በባችሁ ፍላላሚ ኢሳንጂ ጭዳ ዳብጀቹ ሲርበ ጭዳ አሞራ ከሰማይ ሳይቷል አሞራ ከሰማይ ኢና ሸበሸበኒሞ አሞራ ከሰማይ ሳይቷል ከሰማይ የሆነ ድንጋይ ባቸው ድንጋይ ራሱ ነው አሞራ ከሰማይ ለንዴ አቤት አቤት ፈጣሪ ወይ እኛ እንኳን ምን ያህል እርግማ ቢኖርብን ነው ከእንደዚህ አይነት ሰዎች ጋር ጎረቤት እንኳን አድርጎ ፈጣሪ የፈጠረ ስንት ብሔር ብሔረሰብ ስንት ሚሊዮን ብሔር ብሔረሰብ አፍሪካ ውስጥ እያለ ከእንደዚህ አይነት ማሪዎች ጋር ፈጣሪ ራሱ ጎረቤት ማድረግ ነው በጣም ይገርመኛል የሆነ መጽሐፍ ከእስራኤል ምናምን የሚል መጽሐፍ አይተካላ ትክክለኛ ታሪካቸው እስራኤል ናገረው ያ ግን ያንን መጽሐፍ ማለት ነው ማንም እንዳያነበው ኢትዮጵያ ውስጥ እንዳይገባ የተደረገው ያረገው ደግሞ የራሳቸው ብሔር ራሳቸው ናቸው ነው የሰማሁት ይሄን ታሪክ ሰምታል አሁን እኔ እንኳን የድሮ ታሪክ ይቅርና ማለት ነው ማኪሻ ትላንትና አይታል እንዴ እሳሞ እንትና ሞጣ ቀራኒዮ መጥቶ በጣም ስሞልጫቸው ነበር በቃ እና ማናት እቺ ያቺ ጉማሬ ሴትዮ ቤታዮ ናት ማን ነው ቤታ ቪዲዮ ተነገርተህ ኢነርጊናል አለ ቲክቶክ ነው ጉራኒ ይረበል አካውንት ብራዋን እንከባለ ዋና ሞጣ ቀራኒዮን ዱፌ ጀቻለ እናንተ ሁላችሁም ሌቦች ናችሁ እርስ በርስ እንኳን አይግባቡም ባይዘው ወላሂ በጣም የሚያስቀኝ ነገር ቢኖር እንዴ ኮሚቲ ኩማማኝቲ ጥብሱ መጥቷል አሞራ ከሰማይ ሳይጇለ አሞራ ከሰማይ ሳይጇለ አሞራ አንድ ነገር ልበላቸው ወላሂ አንድ ነገር ልበላቸው እርስ በርስ እንኳን እየተጫረሳችሁ አንዳንዴ እያለቀሳችሁ አንዳንዴ ደግሞ እዚህ መጣችሁ ፖለቲካ እናወራለን ብላችሁ ስትጮሁ ያ ሁሉ ነገር አንሶ የቴው ቲክቶክ እናቃጥላለን ብላችሁ የተደራጃችሁ ሻቃልቶች ቂጣችሁ ይቃጠልና ማለት ነው መድኃኒዓለም በመንፈሱ ቂጣችሁን ያቃጥልና ማለት ነው ቲክቶክ ለማቃጠል የተደራጃችሁ ነቀርሳዎች أنا بانتا إيه غرانك غرغلة شيء أزارة بيتا إنت نبي رجل أوه شيء تكوي جديدوا ديكا برادر تلانتنا إنيا إني يتعليان غرر ينبرو سوتشنيا نسا أوتتن أجر نمبلو أوني فكرالو مدرا غردامي هلو شيكا كامولا Masangamala bambatu talba fata tati. Kami video kanarati kami sirba kana walle kanarati akanati tisana se. Abu banan nabe ris guya oliga fuga oli riski kakalata oliga. Wala si mal tu galisa.
አንዳንዴ ስልጣን የምሰጠን እዚህ ቤት ስንመጣ ሞዲተር ምናምን መስጠት እንዳትረሺ ገለቴ። ኩማ ወዴት ሄደ? አታስገቢውም እንዴ? ማንገልች ነን ኩማ ገሩ ሜ ነገሬ ሬ ጉፍተፍ ተበርባዲ ኩማ እኮ ኦንሊ ቪአይፒ ፐርሰን ነው እኮ እዚህ ቤት እኮ አርባብ ነው። የለም ኩማ እኔ ገስቲን በኔ ሽሩሩሩ ትሙድሽ በቃ ስር ብቻ ከትምር ሲናርኪሳ ኩማ አንድ ቁጥር ጻፋ። ለእኔ ደግሞ ሞዲተር ትጭኝ ማኪቻ አገባው። አሁን ቅድም ስትካፈች የነበረ አንቺ ማነሽ ባች ማሪ ነና ብሽክ በች ናፍጣኛ ስለደስ ይለኛል። ናፍጣኛ ስለደስ ይለኛል። እንዳንተ ያለ እንስሳ ወዴት ይገኛል? እንዳንተ ያለ እንስሳ ወዴት ይገኛል? ናፍጣኛ ስለደስ ይለኛል። የተምከተ ልጅ የዛ መንደር ከዛ ያልፈብ ሲመጣ ደግሞ እዛ ጋር ያለው ወይ እንትና አቤት ስማ፣ ወለጋ ውስጥ ለምትተኮሰው እኮ ሰውዲ ውስጥ ሆኖ ይሸናሉ እኮ እነሱ። ከዛ የተኩስ ድምፅ ሰማ ወለጋ ውስጥ እየተተኮስ እነሱ ደግሞ በስልክ ሳውዲ አረቢያ ያለው ፋኖ ሲታሰማ ይሸናል እዛ በድንጋጤ ቃታሙሉ። እኔ ቆይ የምላችሁ እኔ ነፍጠኛዎች አንድ ጥያቄ የምጠይቃቸው ኦሮሞ ከማዳጋስካር የመጣው ኦሮሞ ከኬንያ የመጣው ሶሻል ሚዲያ ጉባባል ኦሮሞ ማዳጋስካር ነው ሲኝላ ኢሳን እናንተ እኔ የምላችሁ ኦሮሞ ከማዳጋስካር ከኬንያ መጥቶ ለም የሆነ መሬት ሲይዝ እናንተ የዝንጀሮ የእንስሳት ዝርያ ያለባችሁ ተራራ ለተራራ የሚያሮጣችሁ እናንተ የዋልያ ዝርያ ያለባችሁ ምን አባታችሁ ትሰራላችሁ ተራራ ላይ? ስጀመር እነሱ እኮ ዘር የላቸውም። ዘር አልባ የተራራ ልጅ ናቸው። ዘር የላቸው እነሱ። ደርግ እኮ ነግሯቸዋል። አምሃራ ማለት አምሃና ራ ነው አለ። በቃ የተራራ ልጅ ማለት ነው። ለዛ ነው የዛ ሰውየው የዛ ተራራ የዛ ምናምን እያሉ የምፎክሩ። አይ አሁን ራበልዬ ነው ክጅባ ወንድ ጀግና እኮ አይፎክርም። ጀግና ፉከራ ያበዛል። ማታ የቀንጀ መጣ ሲኘ ደግሞ ትግሬ ነው ትዱፍት የቀንጀ መጣ አውጭኝ መተካከናቱ አመኑ ወጅ ሙርከቱ በርባደ ቤታ እናታቸው እውነቴን ነው የምላችሁ። የትም አትደርሱም። እናንተ ማለት ናችሁ። ማንነታችሁ የምታሳዩ የሰው ልጅ በቁም ሬሳ እንደዚህ በቁም ያለ ማለት በነፍስ ያለን ሰው አቃጥላችሁ ሬሳ የምታረጉ ሰዎች ናችሁ። በቁም ያለ ሰው የምታቃጥሉ፣ የሰው አንገት ቆርጣችሁ እንደዚህ የምትሸልሉ እናንተ ከሰው እኩል ተቆጥራችሁ እናንተ አፋለን ብላችሁ ታወራላችሁ። የሰው ስጋ ምትሆኑት እናንተ ከእነሱ የመደጋስከር ዝንጀሮ ይሻላል። ያን ጌመ ተበጡ ስራካሴ ሰጌመ ተበቹ ቢስራካሴ ውቄ ራምፈዲ ስረዴ ቢሶዲፋ ይ ወሪ መለክ የሞዴተር ቱርተን ናያደቺስ አካደሚና ከነቲ ራምፈዴ ትንችላል ዴቢሱ እና እናንተ ሰውነን ብላችሁ አታወሩ። የእውነት ነው የምልህ፣ ልታፍሩ ይገባል። አንገታችሁን ልደፉ ይገባል። በኢትዮጵያ ታሪክ ውስጥ አይደለም በዓለም ታሪክ ውስጥ የሰው አንገት አንጠልጥሎ የሚዞር እንስሳ ከእንስሳ የወረደም እንስሳ እንደውም ጥሩ ነው። ቢያንስ የዋህነት አለው፣ ምንም አያውቅም። እናንተ መናገር የምትችሉ አሪዮሶች
ጭካኔ ጥቁት አገልግሎት ይሰጣሉ እኮ ያገለግላሉ እኮ። እነዚህ እኮ ሸክም ናቸው። ሸክም ለምንም አይሆኑ፣ ለምንም አይጠቅሙ። የሀገር ሸክም፣ የታሪክ ባለ ዕዳ፣ ብዙ የታሪክ ዕዳ ያለባቸው የሀገር ነቀርሳ ካንሰሮች ናቸው። ለምንም የማይሆኑ አተላ ገደል ግቡ ውሽቶች። ዋን ነጊያ ዱባቴ ዱበቱ ባቴ ኦሮሞ ፎተከንጎ አረብሱ ባቴ ኒርሱ ይንተው ቆይ ሲላሉ ደንደኝ። ለማንኛውም ማለት የምትችሉት አይነት ነገር አይደለም። ኦሮሞ በጭንቅላትም ከሄዳችሁ፣ በጀግንነትም ከሄዳችሁ፣ ፖዘቲቭ በሆነ ነገርም ከሄዳችሁ፣ ቀናይ በሆነ ነገርም ማለት ነው ከሄዳችሁ ኦሮሞን የምትችሉት አይደላችሁ። የእውነት ነው የምላችሁ። እናንተ እንደ ሰው ኑሩ፣ እንደ ሰው አስቡ። መጀመሪያ እንደ ሰው ለምሳሌ ኦሮሞ ገዳይ ነው። ኦሮሞ ምንድነው? አንድ ኤቪደንስ አንጣ፣ አንድ መረጃ አንጣ። ኦሮሞ እናንተን በማንነት በቪዲዮ መረጃ የገደለበትን ካመጣህልኝ እኔ ድምፅ ሆናለሁ። እኔ ኦሮሞ ድምፅ ኦሮሞ ገዳይ ነው የሚሉት እኮ ስለሚፈሩ በህልማቸው ነው እየተገደሉ የሚያድሩት እኮ። እነሱ ገዳይ ስለሆኑ ነው። እነሱ ገዳይ ምንጊዜም ሌላው ነው ገዳይ የሚለው። ገዳይ ምንጊዜም ሌላው ነው ገዳይ የሚለው። አንድ መረጃ ካለ አንጣ፣ እኛ ድምፅ እንሆናለን። እናንተ ግን ወሎ ላይ ካምቡላ እያወረዳችሁ ሰው ስታርጉ፣ ሰው ሲጨፈጭፉ አይተናል። ኢጁማን አርጊ ነው ወነክ ጂባሚቲ ኩጋ ኢጁማን አርጊ ነው። የዓለም አረመኔዎች ናችሁ እናንተ ማለት። ከአይሱዙ ላይ አውርዳችሁ በኦሮሞነታቸው ብቻ አውጥታችሁ በመሳሪያ ስትገሉ በአይናችን ያየ ነው። ያልታጠቀ ሲቪል ወንድማ ከታጠቀ ይወጋል፣ የሚታጠቅ ሰው ጋር ይዋጋል። እናንተ ግን ካልታጠቀ ሲቪል ጋር እያወረዳችሁ ከአይሱዙ የምትገሉ ድንቁርና የድንቁርና ጥግ ታውቃላችሁ። ደግሞ እናንተ ሰው ሆናችሁ ነው አሰለጠንን የምትሉት። ለራሳችሁ ሳሰለጥኑ 12ኛ ክፍለ ዘመን ላይ እንደዚህ ግንችር ብላችሁ ቀርታችሁ መሀይማኖች ደግሞ አሰለጠንን ይላል። ሳይማሩ ሰው ማስተማር ራሱ እኮ ወንጀል ነው። ምክንያቱም መሀይም ምን ያስተምራል? አይ ነይ የሚማሩ ማለት ነው። ጀረካ ከኖጂን ወልጅራችሁ ዲሲቲ እንኳን ልማሩ በአናታቸው ላይ ትምህርት ቤት ራሱ ብተከል መማሩ ሰዎች አይደሉም። ለማንኛውም እኔ የምላችሁ ነገር አንድ ነገር ብኖር ማለት ነው እየገደላችሁ ስትረገጡና ጁንቶ ሲገባላችሁ ብቻ አታለቅሱብን። እዚህ ሚዲያ ላይ መጣችሁ እየየ አንፈልግም። ሽለላ በቃ ተተተተ እያላችሁ እናንተም ቀጥሉ፣ እኛም ደግሞ ብድራችሁን እየከፈልን አታልቅሱብን። እዚህ ሚዲያ ላይ እየመጣችሁ ያ ነው እኔ ማለት የምፈልገው። በቃ አልቃሻ ሁላ ዳውን ጎንደር ላይ ወጣችሁ ዳውን ኦሮሞ በሉ፣ ዳውን ኦሮሞ በሉ እንደለመዳችሁ። በላ ድገምልኝ፣ ኧረ ባላ ድገምልኝ። ጉማሬ ሁሉ ወይ አበርሳኒ ፊቅረዴ ናይ ተቋው ወላጋ የደረስ እንግዲህ አንቺ ወላጋ ማለባጌ ቦታ ወላጋ ከሰት ምን አባሰራ ባለማድረግ ሄደ ነው እዛ የደም ምድር የምትለው ሳትሄድ እንዴት አባዬ ተቸግረ ያበላን የምትገል የምትሸጥነ ወላጋ የደም ምድር የምትሉ ምድረ ኩታራ ሁሉ ቡናና ደም ለይታችሁ አታውቁም እንዴ? ቀይ ነገር ካያችሁ ሁሉም ነገር ደም ነው የሚመስላችሁ። ችጋራ ሙላ
አረንጓዴ ቢጫ ቀይ ነው ሲል ይምቦል ሶሻል ሚዲያ ጉባባኒ አማራ ማለት አረንጓዴ ቢጫ ቀይ ነው ችጋራ ደከከና ጨርቅ ነው ያ አረንጓዴ ቢጫ ቀይ እኮ ወርቅ ወይም ሰው አይደለም እኮ ጨርቅ ነው እኛ ማለት ጨርቅ ማለት ነን እያሉ እኔ እናንተን የጥላቻ ጥግ ስላየው ማለት ነው እና እኔ አልፋታችሁ ምን ያውቃል አይተን ነው እኮ አይተን አምነን እነዚህ ሰዎች ታጥቦ ጭቃ እንደሆኑ መቼም ሰው እንደማይሆኑ በፍቅር ስትቀርባቸው እነሱ ደግሞ እንደ እሾው እንደሚወጉ እኮ አይተን አምነን አረጋግጠን እኮ ከእነዚህ ሰዎች መሸሽ የጀመረን። ምክንያቱም እኔ ወላሂ እውነቴን ነው የምላቸው እነዚህ ሰዎች ሰው መስሎኝ ነበር። ለካ እነሱ ሰው አይደሉም፣ በሰው መልክ የተፈጠሩ አውሬዎች ናቸው። ለመጀመሪያ ጊዜ እኔ በ21ኛ ክፍለ ዘመን ውስጥ እኔ ያየሁት ማለት ነው ዘ ዳድ ፊልም ያያችሁ ሰዎች ምናልባት ወይም ደግሞ ስፓርታከስ ፊልም ላይ ነው እንጂ የሰው አንገት ተቆርጦ እንትን እንጨት ላይ ሲሰቀል ያው በሀገራችን ምድር አይቼም አላውቅም። ኢትዮጵያ የእውነት ድንግል ከሆነች የሰው ደም በመጠጣት አማራ ነው የኢትዮጵያን ድንግል የወሰደው። የሰው አንገት ቆርጦ በመብላት ማለት ነው። አራጆች ይላሉ። ለካ እነሱ የሚያስቡትን ነገር እየነገሩን ነበር እስከ ዛሬ። ኦሮሞ አራጅ ነው፣ ኦሮሞ ገዳይ ነው ስሉ ኦኬ፣ እኛ እኮ አራጅ ነው ስሉ ወላሂ እኔ ምንም አልገባኝ። ሲሪየስ የቁም ነገር ነው የምላቸው እኮ አራጅ ነው ስሉ አራጅነት ምን እንደሆነ አልገባኝም ነበር። ለካ እነሱ አንገት ስለሚቆርጡ የሰው ስጋ አርዶ ስለሚበሉ የሰው ደም አርዶ ስለሚጠጡ አራጅ ናቸው ስሉን ኦኬ አሁን ገና ታየኝ። የራሳቸውን ድርጊት የራሳቸውን ስራ ለእኛ እየነገሩ ነው። የአብዬ ልቀቅ ወደሚዬ ስሉ ነበር ለካ እስከ ዛሬ። ስለዚህ አሁን አውቅናል፣ እኛም አውቅናል። ጉድጓድ ምሰናል ማን አራጅ እንደሆነ ማን የሰው ደም እንደምጠጣ አይተናል። ዓለም ለይቷል ማን ንጹህ እንደሆነ ማን አራጅ እንደሆነ። ባይዘዌ ለኢትዮጵያ ብሔር ብሔረሰቦች አንድ ልላቸው የሚፈልገው አንድ ነገር አለኝ። እኔ የእውነት ነው የምነግራችሁ ከልቤ ማለት ነው። አብረን ተዋልደናል፣ አብረን ተጋብተናል፣ እንደዚህ ለስንት ሺህ ዓመት አብረን የኖርን ህዝቦች የምትሉ ሰዎች ማለት ነው አንድ ነገር ልንገራቸው። እነዚህ ሰዎች 99 ቀን ከእናንተ ጋር ነው የሚበሉት። በመቶኛው ቀን ግን መልሶ ራሳችሁን ነው የሚበሉት። በሚገርም ሁኔታ በማታምኑ መንገድ ማለት ነው 99 ቀን ከእናንተ ጋር በልቶ በመቶኛው ቀን ራስን በልቶ ይሄዳሉ። የሰው ልጅም በልቶ ማለት ነው። ስለዚህ ሺህ ቀን ለምን ከነዚህ ሰዎች ጋር አትኖሩም? አትመኑት። ስለምጠላቸው ወይም ደግሞ በፖለቲካ ልዩነት ስላለን አይደለም፣ በተግባር ስላየን ማለት ነው። ነገ ከጉራጌ ጋር የፖለቲካ ልዩነት የአስተሳሰብ ልዩነት ቢኖራቸው እነዚህ ሰዎች የጉራጌን አንገትም ይቆርጣሉ። ባይዘይ ነገ ከትግሬ ጋር ያው የትግሬ ስጋ እኮ አርዶ ከገደል ላይ እየወረወሩ ነበር፣ እሱን እያቃጠሉ ነበር። እሱን አይተናል። የቤኒሻንጉል ጉሙዞችን እንዴት ሲጨፈጨፉ እንደነበረ 250 ሰው ሴት፣ ህፃን፣ አዛውንቶችን አንድ ላይ ጨፍጭፎ ገሎ ሲያቃጥሉ እኮ በተግባር አይተናል። 2019 ነው 2020 ላይ ማለት ነው። በመተከል ምክንያት ድንበር ላይ ተጣልተው አሁን የቀራ ኦሮሞ ነበር። የኦሮሞም አንገት ቆርጦ አሳይታቸዋል። አሁን ተረኛው ምናልባት ከሌላ ብሔር ጋር ብጣሉ ነገ ተመሳሳይ ድርጊት ነው እናንተ ላይ የሚፈጽሙት። ስለዚህ አትመኑት። ከነዚህ ሰዎች ጋር ስለምትኖሩ ከእናንተ ጋር ስለሚበሉ ጨዋ መስሎ ስለሚቀርባችሁ ብቻ እውነት እንዳይመስላችሁ። እነዚህ ሰዎች ወላሂ ነው የምላቸው። ይህንን ነገር አላህ ይጠይቀኝ። ሲሪየስ በቁም ነገር ነው የምረግራቸው። ይሄ እንትን ትረባ ምናምን አይደለም። እነዚህ ሰዎች 99 ቀን በፍቅር እንደ ሰው ቀርባችሁ ከእናንተ ጋር በልቶ በ99 ቀን በመቶኛው ቀን የእናንተን አንገት ቆርጦ የእናንተን ደም ጠጥቶ የእናንተን ስጋ በልቶ ይሄዳሉ። ምክንያቱም ወለጋ ውስጥ እነዚህ ሰዎች ከመቶ ዓመት በላይ ወለጋ ውስጥ ኖሯል። እነዚህ ሰዎች የወለጋ ህዝብ ዱቄት መስሎ መጥቶ ከጎንደር ላይ ጫማ ሳይኖራቸው በባዶ እግራቸው መጥቶ ወለጋ ውስጥ እየኖሩ የወለጋ ህዝብ ቡና ሰጣቸው፣ ከብት ሰጣቸው፣ ጫማ ያልነበራቸው ሰዎች ጫማ ገዝቶላቸው፣ የተራዙ ሰዎች ልብስ አልብሳቸው፣ የተራቡ ሰዎችን አብልቶ የወለጋ ሁለታ አንገት መቆረጥ ሆነ።
የወለጋ ሁለታ ደማቸውን ማፍሰስ ሆነ። እዛ ውስጥ ነው እኮ ራቁታቸውን መጥቶ ልብስ ለብሶ ለዘመዶቻቸውም ጭምር ልብስ ገዝቶ ወደ ጎንደር የሚመለሱት እኮ። እንደ ወለጋ እኮ እነዚህ ሰዎች ኮርቶ የኖሩበት ቦታ የለም እኮ፣ በኮርቶ የኖሩበት ሰፈር የለም እኮ። ስለዚህ አትመኑ። አይ ይመቹናል ሰዎች ናቸው እናምናለን ያላችሁ ሰዎች አንገታችሁን ስትቆረጡ ይገባቸዋል። ይሄን ነው የምለው እኔ። ትክክል። አዎ ትክክል። ከአሁኑ መቃወም መቻል አለባችሁ። ዛሬ ኦሮሞ ላይ የተደረገው ነገ በእኔ ይደረጋል፣ በእኛ ይደረጋል ብላችሁ ማሰብ አለባችሁ። አትመኑ። ምክንያቱም ኦሮሞን እነዚህ ሰዎች በጣም የቻለው በጣም አብሮነት አብሮ መብላት ከሆነ አብረን እንብላ ብንላል፣ አብረን እንኑር፣ አንድ መሆን ይሻለናል፣ እንስማማ። በብዙ ነገር ነው ኦሮሞ እነዚህ ሰዎች አንድ ላይ ለመኖር ብዙ ነገር አርግተናል። ግን እነሱ ክብር ስለማይወዱ ነፍጠኛ ክብር አይወድም። ነፍጠኛ አሸባሪ ነው። ነፍጠኛ ደም ጥጪ ነው። እኔ ሲገርሙኝ ለራሳቸው ጫማ የላቸውም። ቦት ይላል። መጀመሪያ ጫማ ልበስ። ባዶ እግርን ይሄ ምን የሰነቃቀጠውን እንደው ከሳንቲም አልፎ ሙሉ ድፍን ብር የሚሸፍን የተቆራረጠ ጫም እንትንን እግርህን መጀመሪያ ጫማ ልበስ ቦቲ ከማለት በፊት እኛ አንድ ቦቲ የምንገዛበት ገንዘብ እኮ የነሱን የተራቡ 10 ሰው ያበላል እኮ። አንድ ቦቲ ኦሮሞ የሚገዛበት ብር 10 የተቸገረ ጎጃም ወይም ደግሞ ጎንደር ያበላል። እሱን አታውቁም እናንተ እኮ በእግራችሁ የምትሄዱት እኮ የጫማ መግዣ ስላሌላችሁ ነው። እኛ ግን እስከ ጉልበታችን የሚመጣ ቦቲ ገዝተን ፋሚሊን ለብሰን ጭቃና ቆሻሻ ሳይነካል ኮርቴን ነው የምንሄደው። እናንተ ግን እግራችሁን እሾህ እንቅፋት እየመታችሁ፣ ለዚህ ነው እኮ እንቅፋት እየመታችሁ ስላደጋችሁት አሁን ሀገር ላይ እንቅፋት ሸክም የምትሆኑት። እንቅፋት አሙላ በቃ ቻርጀር ጨረስኩ። በቃ ደከመኝ። ብራዛ ያቡ ደጠቢያ በቃ አዲስ ገለት ገሩ ሲያተካሻለ ዱንበር ባለ ይፈሞኝ ሸልልን ድንበርና በቃ ሲያተካሻለ ሊምባ በቃ ደጠቢያ ሂሳብ እንደደምብ ፍቀጅለትማ ያውራበት ምን ነው ሲያመጣ ያውራበት እንደው ካልሸለን ጠዋት መተን እንደው ኦሮሞ ጋር እንደው ካለመነን መኖር አልችልም። እንደው ፍቀጅልኝ አንተ ኦሮሞ ሞተልሽማ። አይ ኦሮሞ እንደው እኔ አማራ ነበርኩኝ። ኦሮሞ የዋህ ስለሆነ ኦሮሞ እንደ አማራ እንዲሁ አንገት አንጠልጥሎ የሰው ነፍስ እንዲሁ በቆሙ በሬሳ እሳት ስለማያቃጥል እኔ በፈቃዴ ኦሮሞ ሆኛለሁ። አማራ አይደለሁም። እንግዲህ በኋላ ግን ፍቀጅልኝ ልሸልልበት። ማነው ስምህ? አንድ ቆይ እንተውንባቸው። ስማ አንተ ጎንደሪ ለምን ወደዚህ ወደ ወለጋ ወደ ኦሮሚያ የመጣክ? አቡኒ ወፈንጅ እኛ ሀገር እንዲው ሽንፈሩ እንዲው ረሃቡ እንዲው ምናምን ወስዶብን ያ ኦሮሚያ እንዲው ሰላማዊ መሬት ነው። እንዲው የዋሆች የሚበዙበት ነው። እንደኛ ሀገር እንዲው ለማኝ ተንሰራፋበት አይደለም። ኦሮሞ የዋህ ነው ብለን ኦሮሞ ጋር መጣን። ኦሮሞ ያባል ምንድነው? አዳምጠኝ አንተ ጎንደሬ። ቆይ ከእናንተ ክልል የሚመጡ ሁሉም ተርበን ነው ተቸግረን ነው ምናምን ሆነን ነው የምንመጣ የምትሉ ሰዎች ማለት ነው። ቆይ እናንተ የፈጣሪ እርግማን አለባችሁ። ዝናብ አይዘንብም ወይ እናንተ አካባቢ? ወይ አትሰሩ ነው እንኳን ህዝቡ ይቅርና አሁን እንዲው እየመራ ያለው የክልሉ ፕሬዝዳንት እንኳን እንዲው ቢመጣና ወደ አንተ ቢጠይቅ ተርቤ ነው የሚለው። እንዲው ስቃይ ከማውራት ውጭ ምንም እንዲው ምስጋና ማናቅ ፈጣሪን ማናቅ ህዝቦች ምንድነው ሁሌ የምትራቡት? ሆዳችሁ ውስጥ ባርሜል አለ እንዴ?
ነውራችን ነው። ፈጣሪን የካድን ፈጣሪን ባንክ እንዲው የሰው አንገት አንጠልጥለን ሜዳ በሜዳ እንዞር ነበር። አቦ እንዲሁ ምንድን ነው የምትሉኝ? አሁን እዚህ ወለጋ ውስጥ የቡና በሬት ብሰጥ እርሻ ትሰራለህ? ትችላለህ? እንዲሁ ግጥም አድርጌ ወረሙ ሆኜ ነው የምሰራው። ከብት ትጠብቃለህ? ከብት ትጠብቃለህ? እሱማ እንዲሁ ስራችን አይደል እንዴ? ስራችን አይደል እንዴ? ማለልኝ ከብት ስለምጠብቅ ነው የምትሳደቡት? ማክዬ ስልሽ ደስ ይለኛል። ማክዬ ስልሽ ደስ ይለኛል። እንዳንቺ የልጅን ስም አትጥራ። የልጅን ስም አትጥራ። ተው እንጂ ፉከራና ሀብትን ላይ እያልተው ሙና ችጋራ ሲመርቲኖ አልከንጋሪ